ጥቂት ጊዜ ካላችሁ ከኔ ጋር አብረን እንጸልይ። በጌታ በኢየሱስ ስም ቀናችሁ የበረከት ይሁን፣ ሌሊታችሁም የበረከት ይሁን። በቀናችሁ ውስጥ አቅዶ የሚሰራ የጨለማ መንፈስ የተመታ ይሁን በጌታ በኢየሱስ ስም። ቀንን ቀጥሮ ሊያሳዝናችሁ፣ ሊያስለቅሳችሁ፣ ክፋትን ሊገልጥባችሁ የተዘጋጀ የጨለማ መንፈስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ከመንገዳችሁ ይነሳ፣ ከቀናችሁ ላይ ይነሳ። አሜን ላላችሁ አሜን ይሁንላችሁ። ወገኖቼ መጽሐፍ ቅዱስ ሲናገር በኤፌሶን ምዕራፍ 5 ቁጥር 16 ላይ እንደዚህ ይላል፣ ቀኖቹ ክፉዎች ናቸውና ዘመኑን በሚገባ ዋጁ ይላል። አያችሁ፣ የቀን ክፉ የሚባል አለ። በዚህ ክፉ በሚባል ቀን ውስጥ ክፋትን ለመግለጥ እናንተን ለማሳዘን ለማስለቀስ የሚሰራ መንፈስ አለ። በዚህ የቀን ክፉ ላለመያዝ፣ ላለማልቀስ፣ ላለማዘን ምን አድርጉ አለ? ቀኑን ዋጁ፣ ዘመኑን ዋጁ። መዋጀት ማለት ጠላት ዲያብሎስ የኔ ነው ብሎ ቀኑን ይዞ ለክፋት ሊጠቀመው ሲል እናንተ ያንን ቀን የኔ ነው ብላችሁ የራሳችሁ አድርጋችሁ ወደ በረከት ቀይሩት ማለት ነው። ስለዚህ ወገኖቼ ጠዋት ስትነሱ ቀናችሁን በመዋጀት ጀምሩ። የጠላትን ስራ ከቀናችሁ ላይ በማፍረስ ጀምሩ። ያን ጊዜ ቀናችሁ የበረከትና የስኬት ይሆናል ማለት ነው። ጌታ ኢየሱስ ይባርካችሁ። እኔ ወንድማችሁ አገልጋይ ሮሜል ነኝ። ይህንን ቤት ፎሎ አድርጉ። መስማት አለባቸው ለምትሏቸው ሰዎች ደግሞ ሼር አድርጉላቸው። ጌታ ኢየሱስ ክርስቶስ ይባርካችሁ። ኮፒ ሊንክ ማድረጋችሁንም አትርሱ።